ሄይ ጋይስ እንዴት ናችሁ? ዛሬ የምናየው እንዴት የኤፍኤክስ ሪፕሌይን የ$35 መንዝሊ ሰብስክሪፕሽን በነፃ እንዴት ማግኘት እንችላለን የሚለውን እናያለን። መጀመሪያ ክሮማችሁን ክፈቱት። ከዛ በኋላ አዲስ ፕሮፋይል ክሬት አድርጉ። በመቀጠል ኤፍኤክስ ሪፕሌይ ዌብሳይቱን እንከፍታለን። ሌላ አንድ የሚያስፈልገን ክሮም ኤክስቴንሽን አለ፣ ሪኩዌስትሊ ይባላል። እሱን ወደ ክሮም አድ እናደርጋለን። ከዛ በኋላ እቺ እንዳለች ትሁን። ሌላ ደግሞ ቴምፖራሪ ኢሜል አካውንት ያስፈልገናል። እሱን ለማግኘት ቴምፕ ሜል የሚባል ዌብሳይት አለ፣ እዛ ላይ እናገኘዋለን። በመቀጠል ቴምፕ ሜል ላይ በምናገኘው ኢሜል አድሬስ ኤፍኤክስ ሪፕሌይ ላይ እና ሪኩዌስትሊ ላይ ሳይን አፕ እናደርጋለን። እዚህ ኤፍኤክስ ሪፕሌይ ላይ ቅድም ባገኘነው ኢሜል አካውንት እንከፍታለን። ፍሪ አካውንት ማለት ነው። እዚህ ጋር የምትፈልጉትን ዩዘር ኔም አስገቡ። ፓስወርድ ደግሞ ስትሮንግ መሆን አለበት። አፐር ኬዝ ሎወር ኬዝ ነምበር ሊኖረው ይገባል። ሲምቦልም አስገቡበት፣ ያለበዛ አይሻላችሁ። ኢሜል ቬሪፊኬሽን ልከውልናል። እስቲ እሱን ቬሪፋይ እናደርጋለን። በመቀጠል ፍሪ ፕላናቸውን እናስጀምራለን። እዚህ ጋር ኖርማል አካውንት እንደምንከፍተው ፐርሰናል ዲቴይሎቻችንን እናስገባለን።
እንደምታዩት አካውንታችን ተከፍቷል። ሰብስክሪፕሽኑም እያያችሁት ነው። ምንም የተገዛ ነገር የለም። እኛ አሁን የምንፈልገው $35 ፐር መንዙን እሱን መግዛት ነው። እሺ ቅድም የከፈትነው ፔጅ አለ። እሱ ላይ የሪኩዌስት ሊንክ ማለት ነው። እሱን ፒን እናደርገዋለን። ሪኩዌስት ሊንክ ኤክስቴንሽኑ ተመልሰን ወደ ኤፍኤክስ ሪፕሌይ እንገባና ራይት ክሊክ አድርገን ኢንስፔክት ምትለዋን እናካታለን። ከዛ ቀስቷን ነክተን ሪኩዌስት ሊንክ እንከፍታለን። ፔጁን ሪፍሬሽ እናደርገውና እነዚህ ፋይሎች ከስር ከመጡ በኋላ ሰርች ባሩ ላይ ይህንን ትጽፋላችሁ። ከዛ በኋላ ሁለት ፋይሎች ይመጡላችኋል። ከዛ ኤክስኤችአር ታይፓን ትከፍታታላችሁ። ከዛ ሪስፖንስ ሚለውን ትነኩትና ወደ ኤዲት ሪስፖንስ ባዲ ሚለውን ትነኩታላችሁ። ከዛ ወደ ሪኩዌስት ዌብሳይት ይወስዳችኋል። ከዛ በኋላ 27ኛው ላይን ላይ የተጻፈውን ስክሪፕት እኛ እንቀይረዋለን ማለት ነው። መጀመሪያ ኤፍኤክስ ሪፕሌይ ቢግነር ዩኤስዲ ይርሊ ነበር የሚለው። ቢግነር የሚለዋን የምትለዋን እናስወጣትና ከዛ በኋላ ዩኤስዲ እንዳለ ይሆናል። ይርሊ የሚለውን ደግሞ መንዝሊ እናደርገዋለን። ይህምን ካፒታል እናደርጋታለን። ቢግነር የሚለውን ስናጠፋ አንዷን ሰረዝ ማጥፋት አለብን። ከዛ በኋላ ሴቭ ሩልስ እንለዋለን። ሴቭ ሩልስ ካለን በኋላ ወደ ኤፍኤክስ ሪፕሌይ ተመልሰን ኢንስፔክቱን እናጠፋዋለን። ከዛ ፕሮፋይላችን ላይ ገብተን ስናየው የመንዝሊ ሰብስክሪፕሽን ነው አሁን ላይ ያለው ከረንት ፕላን ይለናል። በቃ ከዛ በኋላ የፈለግነውን ነገር ባክቴስት ማድረግ እንችላለን ማለት ነው። ፍሪ ፕላኑ ከመንዝሊ ፕላኑ ምንድነው የሚለያየው ብለን ስንጠይቅ የመጀመሪያው አንሊሚትድ ባክቴስቲንግ ሴሽን ነው። ይህ ማለት ብዙ ባክቴስቲንግ ሴሽኖችን መክፈት እንችላለን። አንሊሚትድ ኢንዲኬተርስ ብዙ ኢንዲኬተሮችን መጠቀም እንችላለን። አንሊሚትድ ዳታ ሪቴንሽን ነው። ወደ ኋላ የፈለግነውን ያህል ብንሄድ ያ ዳታ አለ ዳታ የቻርቱን ዳታ ማግኘት እንችላለን። አንሊሚትድ ቻርትስ ነው። በአንድ ስክሪን ላይ የፈለግነውን ያህል ቻርት መክፈት እንችላለን። እንደዚህ ተከፍሎ ሁለት ቻርት እናይ እንችላለን። እንደ ትሬዲንግ ቪው ፕሮ ማለት ነው። የፈለግነውን ያህል ቻርት መክፈት እንችላለን በአንድ ስክሪን ላይ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቻው።